የደፈረሽ ተናገሪችን ንጭት አርገ ጠጉርሽን ታላጎርስሽ ተናገሪ ዘምዘም አበራ የኢማን አብጎናለ አልቀ እንዲያልገልሽ ተናገሪ ዘምዘም የማን ነው ሀብሉ ማን ነው ያንጃጃሽና የስቲ ሀብል ሀናም ጉረሽ የሐላሉን ባለ የፍሮሽ ነው ወይ የየፈረሽ ወይ ነው ተናገሪ የየፈረሽ ወይ ነው ያዳራ ሚስት እኮ ነሽ አንቺ የፍሮሽ ተናውቱ ወንድ ያገኘዋል የፍሮሽ ነው ወይ የተገናኘሽ የፍሮሽ ተና ለምን ሄድሽለት አሁን ሁለቴ ሶስቴ ስራ ወሰድ ይደረሽ አንድ ቀን አዳር ይዞሽ አድሮ መጣሽ የዛራ ታደሻ ምትሰራ ምትቶሊ ሰይዳብ ይጀብለሻ የመጣሽ አንቺ ለሊስታ ዋህዳ ነው አላ ወላሂ ሰዓታና ኮንፎራለ ምንዛቶ ማድረግ ነው ወሰዳችሁ እሁቱን አላርጓን ወሰደሽ መጀመሪያ ያለዶስ ለፍሮሽ ነው ዝም በይ መጀመሪያ ነበር ወሰጂ ጠይብ አሁን መጣም ሲሉት ይዞሽ አደረ የየፈረሽ ወይ ነው እንዴት አርጎ ሰው ቤት ይየፍራንስቱ የፍሮሽ ተንተራቅ አሁን እያሰረርሽ ነው ሳ አሁን ምን እያሰረርሽ ያለ አምሽን ገለቢ ላይ ይጀምሽን ተናገሪ ዘምዘም የፍሮሽ ተሆነ ሀው እንዲደርሳል አልኩሽ እኔስ የነኝ እሱ ምን ማላረገው የሞ ቤቱን ያስመታው እኔም ሀገር የመመሪው እወደዋለሁ ታውቀዋለሽ ይሄን ጀማል ታውቀዋለሽ ወይ ታገርህን ተናገሪ ታውቀዋለሽ ጀማል ይሄው ታገር ከ3 ወር በኋላ እንገናኛለን የምትዩ ወይ እንደምትገናኙ ይሄ ያልፋል በቃሽ ብሎ ነው ጀምሮ ያልተገናኙ ተናገሪ እህትሽ አይተሽ አዳኝሽ ነበርኩኝ አሁንም አይደለሽኝም አላቅሽም ከርከሮ አልናገርም ምንሽ ነው በሸጅስኝ ሁላ ነው ታበሽ አንተ ብሎ የጤው ብጥስ ዙባላ ጨምር ዘምዘም አብዱ ምን አይማረሽ ምትሽ ወንድ ማለት ስራ ያሽላል ነው እንዴ ባንዲ ነው እኔም እናታቀናኝ ግዴለ ማናት ያራናለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ዛሬ ደግሞ በሴቶች ዙሪያ መተናል ማለት ነው። እንደሰማችሁት ነው እንግዲህ ቮይሱ ከየት ነው ወዴት ነው ምንድነው ትሎ ይሆናል። ቤተሰብ ሴቶችዬ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ ማለት ነው እስኪ እናንተ በዚች ሴትዮ ቦታ ብትሆኑ ምን ታደርጋላችሁ? ገራፊዋና ገራፊዋ ማን እንደሆነች ባናቅም ተገራፊዋ እንግዲህ ዘምዘም እንደምትባል ከገራፊዋ አንደበት ሰምተናል። እና ወይዘሪት ዘምዘምና እንግዲህ አቶ ጀማል ተብየው ጀማል የሚባል ሹፌር የሀገሩም ስም ተጠቅሷል። በነገራችን ላይ እነዚህ ሁለት ግለሰቦች ዘምዘም የምትባለው ባለትዳር ያባወራ ሚስት ስትሆን ሾፌሩ እንግዲህ ባለትዳር የሚሆንም አይሆንም ያው መረጃው አልደረሰንም፣ ግን ዘምዘም ባለትዳር ያባወራ ሚስት እንደሆነች ሰምተናል። እንደሰማችሁት ነው እንግዲህ እናንተ ቤተሰብና ይቺ ሴትዮ እንግዲህ ዘምዘም የምትባለዋ ሴትዮ ከአቶ ጀማል ጋራ ትማግጣለች ማለት ነው በትዳሯ ላይ ባለያለት እኮ ነው ደግሞ እናንተ። ከዛ እንግዲህ በምትማግጥበት ሰዓት ምን ቢፈጠር ነው? ታረግዛለች፣ አረገዘች ያ ጀማዓተል ኸይር። ይህ የሚፈጠረው እንግዲህ በሳዑዲ አረቢያ ምድር ነው። ምድረ ሸሌዎች ወላሂ ላዚም ማለት ባል እያላት ባሏን አስቀምጣ እንግዲህ እንደዚህ ስትንዘላዘል ከሰዋኩ ጋራ ታረግዛለች ማለት ነው። እቺ ደግሞ የምትገርፋት ሴትዮ የባሏ እህት ናት። እንደሰማችሁት እንግዲህ አየት የነበርሽ አንቺ ከርከሮ ምን ያላለቻት አለ ያ ጀማ። እኔ አልደግመውም እንግዲህ እንደሰማችሁት ነው ወይስ እና ይዘይሪ ቅድቅቻት እየወቀጠቻት ይገኛል ማለት ነው። እየመታቻት የምሬን ወላሂ እኔ በነገራችን ላይ የግራፊያው አይናጭ ሆኛለሁ። ለምን ምናልባት እንግዲህ ጀግና ሴት ናት። በትዳር ላይ መማገጥ ወንጀልም ሳይሆን ወንጀል ነው። በነገራችን ላይ ወንጀል ብቻም ሳይሆን ለማለት ነው። በትዳር ላይ መማገጥ ዝሙት መስራት
በጣም ከባድ ወንጀል ነው። አላህ ዘንድም የሚያስጠይቅ ወንጀል ነው። ነገር ግን በሰዎች ዘንድ ራሱ በጣም ከባድ ነው። አንድ ወንድ ባለትዳር ሆኖ አንዲት ሴት ባል እያላት ከሌላ ወንድ ጋር የምትንዘላዘልና የምትሸራመጥ የምትማግጥ ሴት እቃዋን ማለት ነው በላይተር ነበር ማቃጠል። የምሬን እኮ ነው። ባል እያላት እኮ ነው እንዴ! ከማገጡ ላጤዎች ማግጡ እንጂ ባለትዳር ሆና ባሏን አስቀምጣ ከሰዋህ ጋር እንግዲህ የሆይ ነው ታያታለች። ምንሽ ነው የደፈረሽ አሳይታል። ወላሂ ላዚም እንዲሁ እና እሺ አንዴ የደፈረሽ እንበል እንዲሁ አስገድዶ ድፍሯት ከሆነ ኦኬ። የሰው ልጅ ሴት ናት፣ መቋቋም አትችልም፣ ወንድ ልጅ ማሸነፍ አትችልም በጉልበት ከደፈረኝ ካለች። ግን እሷ ከ3 ወር በኋላ እንገናኛለን ብላ ቴክስት ጽፋ የታባሽ ነው ከ3 ወር በኋላ የምትገናኘው እያለች እንደያችሁት አንቺ ከርክሮ እያለ ይዛ እየደቀደቀቻት ምን አገባሽ በገዛ ገንዘቤ እያለች ነው እሷ። በገዛ ገንዘቤ ምን አገባሽ እያለቻት ነው። ሰምታችኋል አይደለ? እና የራሱ ገንዘብ የሆነ እንደሆነ በሐላል መንገድ ተጠቀሚ እንጂ በዝሙት ነው እንዴ? ባልሽን አስቀምጠሽ አዲያሚ ለምትንዘላዘሉ ሴቶች ለእናንተም ነው መልእክቱ። በነገራቸው ላይ ለእሷ ብቻ አይደለም። እሷማ ያው አንዴ ተጋልጣለች ለይቶላታል። እና እንግዲህ ሾፌሮችም ያው ሀገር እያጠፉ ነው። ከሾፌሮች ጋር የምትንዘላዘሉ ሴቶችም ያው አንድ ቀን እንጂ ከፍ እንጂ መያዛቸው አይቀርምና ይቺ ልጅ እንግዲህ ያው አረግዛ ስላረገዘች ነው የታወቀባት። እና ዲቃላሽን ታጠፋሽ አባሽ የት ነው ደግሞ ከ3 ወር በኋላ የምታገኙ እያለች ዘምዘም የምትባለው በነገራችን ላይ አበጭሽ እኮ ባያት ደግ አረገቻት። የምሬን እኮ ነው እንዴ! ባሏን አስቀምጣ እንዲያገኝ የምትር ሴት እንደውም ጥሩ ነው። እንደዚህ አይነት ሴት ለወንድሟ ክብር ያላት ሴት ናት። በወንድሟ ላይ የምትማገጥ ሴትን እንደዚህ ያመረገጧ መድኃኒት። አንዳንዶች እንዴ እህት የተሆነ የተግረፈኝ እንጂ የወንድም ሚስት ከሆነ አያገባትም። ምናልባት የወንድሟ ሚስት ስትሆን እንግዲህ እንደ ጓደኛም እንደ እህትም አድርጋ ይዛት ይሆናል እንደዛ የምትደቀደቃት። የታባሽ ያመጣሽው እንዲቃራ እያለች እንዳያችሁት ነው። ቤተሰብ እንግዲህ ሴቶችዬ ክብራችሁን ጠብቁ፣ አትንዘላዘሉ። ደግሞ በሳውዲ አረቢያ ተቀምጣችሁ በቃ አትሸራመጡ። እንደ ያርፋችሁ ስራችሁን ስሩ። ባል ካስፈለጋችሁ አግቡዋ። ምንድነው ባል ደግሞ ካላችሁ የምትንዘላዘሉ ከሆነ خلاص አትንዘላዘሉ። እሽፊ እና ቤተሰቦችዬ እውነት በሳቅ ነው ፍርስ ያልኩት። ስንት ቀን ሙሉ 3 ቀን ነው ይሄ ቪዲዮ ከተፖሰተና በቃ አሁን ላይ ፌመንስ ሆኗል። ፈምሷል። ልይቱ ግን መሸለም አለባት። ልይቱ ገራፊቱ ከተገኘች መሸለም አለባት። የሚመግጡ ሴቶች መድኃኒት አያችሁ። እንደዚህ አድርጋ ውቅት በቃኝ እስከምትል ድረስ እስከሚደክማት ድረስ እንግዲህ ልጅቱ ያው እርጉዝ ናት። ያረገዘችውም ከባሏ ሳይሆን ከውሽማዋ ከጀማል ተብየው ከሹፌሩ ነው ያረገዘችው ማለት ነው። የሚገርም እኮ ነው። ሱብሃንአላህ። እና ቤተሰቦች እንደዚህ አይነት ጉድ እንደው ፈጣሪ ሰውረና ያ ረብ ያላህዋ። እየሳቃችሁ መቼም በጣም ነው እኮ የሚያስቁት አያስቁም? እና እንደዚህ ነው ነገሩ እላችኋለሁ ቤተሰቦች። ላይክ ማድረጋችሁን እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እናንተ ደግሞ እስኪ ምን ታደርጋላችሁ? በዚህች ሴት ቦታ ብትሆኑ ምን ታደርጋላችሁ ነው የኔ ጥያቄ። የምር የወንድሟ የባሏ እህት ደበደበቻት ማለት እኮ ነው እንግዲህ ጉድ